አብዛኛው ትሬደር ሎስ የሚያደርገው ማርኬቱ ከየት ተነስቶ ወዴት እንደሚሄድና ምኑ ጋር ሪቴስት አድርጎ በዛው ዳይሬክሽን እንደሚቀጥል ወይም ደግሞ ሪቨርስ እንደሚያደርግ ስለማያውቅ ነው። ሶ በዚህ ቪዲዮ ሰፕላይ ዲማንድን እንዴት መረዳት እንደምችሉ፣ እንዴት ቻርታችሁ ላይ ማርክ ማድረግ እንደምችሉና ሰፕላይ እና ዲማንድ የካንድሎች ጉዳይ ብቻ ሳይሆን ከጀርባው ያለውን ነገር በሙሉ ብሪፍሊ ከነ ቻርት ኤግዛምፕልስ ከነ አጠቃቀሙ ከነ መጥፎ ጎኑ ከነ ጥሩ ጎኑ ሙሉ ዲቴይል ነው የምሰጣችሁ ማለት ነው። ሶ ቪዲዮን እስከ መጨረሻው ሰዓት ካያችሁ ስለ ሰፕላይ እና ዲማንድ አውቃችሁ እንዴት ማርክ ማድረግ እንዳለባችሁ አውቃችሁና በኋላ ላይ ደግሞ ፉል ስትራቴጂ ቻርት ላይ ሄዳችሁ ሰፕላይ እና ዲማንድን ተጠቅማችሁ እንዴት ካፒታላይዝ ማድረግ እንደምትችሉና ምርም ገንዘብ መስራት እንደምትችሉ በዚህ ኮንሰፕት አሳያችኋለሁ ማለት ነው። ሶ በመጀመሪያ ሰፕላይ እና ዲማንድ ምንድነው የሚለውን ነገር እንየው። ሶ ሰፕላይ ማለት ኢንስቲትዩሽናል ትሬደርስ ወይም ደግሞ ኢንስቲትዩሽንስ ሴል የሚያደርጉባቸው ወይም ደግሞ ሴል ለማድረግ ኢንትረስትድ የሆኑባቸው ኤሪያዎች ናቸው። በተቃራኒው ደግሞ ዲማንድ ኤሪያስ ደግሞ ኢንስቲትዩሽናል ትሬደሮች ባይ ለማድረግ ኢንትረስትድ የሆኑባቸው ሌቭሎች ናቸው። ሶ ሰፕላየርስ ማርኬቱ ላይ በደንብ ካሉ ማርኬቱ ዳምፕ ነው የሚያደርገው ወይም ደግሞ ድሮፕ ነው የሚያደርገው፣ ወደ ታች ነው የሚሄደው። ተቃራኒው ደግሞ ዲማንድ ማርኬቱ ላይ የሚበዛ ከሆነ ማርኬቱ ምን ያደርጋል? ራሊ ያደርጋል ወይም ደግሞ ወደ ላይ ይሄዳል ማለት ነው። አሁን እኛ ምንድነው አላማችን? ከጀርባ የሚፈጠረውን ነገር ማርኬቱ ላይ ማየት አንችልም፣ ግን እነዚህን ኤሪያዎች ፐርሳይዝሊ ኤክስፔክት አድርገን ኢንስቲትዩሽናል ትሬደሮች እዚህ ኤሪያ ላይ ሴል የሚያደርጉባቸው ዞኖች ናቸው ወይም ደግሞ ባይ የሚያደርጉባቸው ዞኖች ናቸው ብለን ኤክስፔክት አድርገን ከነዛ ሌቭሎች ላይ ነው ትሬድ የምናደርገው። 100% ሁሌ ልክ እንሆናለን አንሆን፣ ምክንያቱም ከጀርባ እየተፈጠረ ያለውን ትክክለኛውን ነገር ስለማናቅ። ግን በስነ ስርዓት እኔ ዛሬ የምላችሁ ነገሮች የምታየው ከሆነ ሰፕላይና ዲማንዶቻችሁን ስትመርጡ most of the times correct ነው የምትሆኑት on the direction on the that supply እና ዲማንድ ማለት ነው። ሶ ዲማንድ እና ሰፕላይ ራንደም ላይ አይደለም ኤግዚስት የሚያደርጉት። እነዛ ኤሪያዎች ላይ most probably high liquidity ይኖራል። ኢንስቲትዩሽናል ትሬደሮች ደግሞ high liquidity ይፈልጋሉ ኦርደራቸውን ፑት ለማድረግ ማርኬቱ ላይ፣ ምክንያቱም ቢግ ኦርደር ስለሚጠቀሙ በስሊፔጅ ጉዳይ እና ከአንዳንድ ኮስቶች አንጻር በአንዴ ብዙ ኦርደራቸውን ኤክስኪዩት አያደርጉም። ሶ እነዚህ ሌቭሎች ላይ ፓሲቭ ኦርደሮችን በማስቀመጥ ነው ደግሞ ኢንቮልቭድ የሚሆኑት በዛ ዳይሬክሽን። ለዛ ነው ሰፕላይ እና ዲማንድ ኤግዚስት ያደረገው ቢኮዝ ኦፍ ሊኩዊዲቲ። ሶ አብዛኛው ትሬደሮች ግን እነዚህን ኤሪያዎች ማርክ ሲያደርጉና ማርክ ካረጓቸውን በኋላ በተደጋጋሚ ይሳሳታሉ፣ ብዙ ሎሶችን ያደርጋሉ። ምክንያቱም ጀስት ራንደም የሆኑ ካንድሎች ላይ ቦክሳቸውን ማርክ እያደረጉ እዚህ ጋር ኢንስቲትዩሽናል ኢንቮልቭመንት ይኖራል ብሎ ኤክስፔክት በማድረግ ብቻ ነው እንጂ ከጀርባ ያለውን ነገር ማርኬቱ ላይ እንዴት የማርኬቶቹን ኦርደሮች ማየት እንደሚችሉ አያውቁትም። ኤቭሪ ማርኬት ላይ ያለ ፑሽ ወይም ደግሞ ኤቭሪ ማርኬት ላይ ያለ ድሮፕ የኢንስቲትዩሽናል ሌቭል ነው ማለት አይደለም። ከጀርባ ያለውን ነገር በስነ ስርዓት ማወቅ አለባችሁ። ሶ እነዚህ ሶስት ነገሮች አስተውሉ። ማርኬቱ ላይ ሰፕላይና ዲማንዳችሁ ማርክ ማድረጋችሁ በፊት የመጀመሪያው ሞመንተም ነው። ማርኬቱ እነዛን ዞኖች ክሬት ሲያደርግ ስትሮንግ ሞመንተም ነበረው ወይ፣ ማርኬቱ ስትሮንግሊ ፑሽ ነው ያደረገው ወይ የሚለውን ነገር ማየት አለባችሁ። ሁለተኛው ደግሞ ያ ሙቭ ያ ሞመንተም ሀፕን ከማድረጉ በፊት ሊኩዊዲቲ ስዊፕ አድርጓል ወይ ወይም ደግሞ ሞር ሊኩዊዲቲ ከማርኬቱ ወስዷል ወይ የሚለው ነገር ማየት አለባችሁ። ሶስተኛው ደግሞ ያ ዞን ማርኬት ስትራክቸር ብሬክ አድርጓል ወይም ደግሞ ማርኬት ስትራክቸር ሺፍት አድርጓል ወይም ደግሞ ማርኬት ስትራክቸር ሺፍት እንዲፈጠር ምክንያት ሆኗል የሚለውን ነገር ማየት አለባችሁ ማለት ነው። ሶ እነዚህ ነገሮች ሀፕን ካደረጉ ሞስት ላይክሊ ያ ዞን ቫሊድ ነው ማለት ነው። ሶ አሁን ሎጂኩን አንደርስታንድ ለማድረግ እንሞክር። ከሰፕላይ እና ዲማንድ ጀርባ ያለው ኢንስቲትዩሽናል ትሬደሮች እኔና እናንተ ትሬድ እንደምናደርገው አይደለም ትሬድ የሚያደርጉት። ቅድም እንዳልኳችሁ ቢግ ኦርደር ነው ኤክስኪዩት የሚያደርጉት ማርኬቱ ላይ። ይሄ ደግሞ ማርኬቱ ላይ በአንዴ ትልቅ ኢምፓክት እንዲኖረው ያደርጋል። ማርኬቱ ትልቅ ቢግ ሙቭመንት እንዲያመጣ ያደርገዋል። ሰው እነሱ ምንድነው የሚያደርጉት? ፖዚሽኖቻቸውን 2-3 ቦታ ይከፋፍሉትና ቀስ በቀስ ነው ስኬሊን የሚያደርጉት ማለት ነው። ምክንያቱም ሞር ሊኩዊዲቲ ኮሌክት እያደረጉ ማርኬቱን በአንዴ ፑሽ ከማድረግ ቀስ እያሉ እነሱም ስሊፔጅ ኦከር ስለሚያደርግ እሱን ተጠንቅቀው ነው ኤክስኪዩት የሚያደርጉት። ሶ እኛም እሱን ብሉፕሪንት ነው ለመረዳትና እሱን ብሉፕሪንት ለመከተል የምንሞክረው። ሶ ለምሳሌ አሁን እንዳልኳቸው ማርኬት ጀስት ሳይድዌይ እየሄደ ነበር እንበል። ከዛ በኋላ የኢንስቲትዩሽናል ኢንቮልቭመንት ኦከር አድርጎ ማርኬት ፑሽ ያደርጋል። ሶ ምንድነው ሀፕን ያደረገው ማለት ነው? ማርኬቱ
ባላንስድ ነበረ ሰፕላይ እና ዲማንዱ እዚህ ጋር ባላንስድ ነበረ። ከዛ በኋላ ምን ሀፕን አደረገ? ኤሎት ኦፍ ዲማንድ ስኪክ አደረገ ማርኬቱ ማለት ነው። ስለዚህ ምንድነው እሱ የምናደርገው? ኦኬ ይሄ ኤሪያ ሞስት ላይክ ኢንስቲቱሽናል ኢንቮልቭመንት አለው። ይሄ ኤሪያ ግን የተነሳው ከየቱ አካባቢ ነው? ከዚህ ከሎስ ቦታ ነው አይደለም? ሶ ሞስት ላይክሊ ኢንስቲቱሽናል ትሬደሮች ምን ይጠብቃሉ? ማርኬቱ ባላንስ እስኪያደርግ ይጠብቁና ድጋሚ ኦርደሮቻቸውን ከዚህ ኤሪያ ላይ ነው ፑሽ የሚያደርጉት። ለምን ካልን ኦልሬዲ እዚሁ ሃይስት ፖይንት ላይ እያለ ከሆነ ፑሽ የሚያደርጉት ማርኬቱ ስትሮንግ የሆነ ራሊ ነው የሚያመጣው ወዲያው። ለእነሱም ስሊፔጅን አይችሉትም። ሶ ምንድነው የሚያደርጉት? ማርኬቱ ላይ ቀስ እያሉ ነው ፑሽ የሚያደርጉት ሊኩዲቲ ጀነሬት እያደረጉ ማለት ነው። ካልሆነ እንዳልኳችሁ ቢግ ሳይዝ ካላችሁ ቢግ ስፕሬድ ቢግ የስፕሬድ ኮስት ይኖርባቸዋል ማለት ነው። ፎር ዛት ሪዝን ማርኬቱ ቢግ ስፕሬድ እንዳይኖረው እና ስሊፔጅም እንዳይኖረው ኮስታቸውንም ለመቀነስ ይሄንን ሜትድ ነው የሚጠቀሙት። ሶ እኛ ምንድነው የምናየው? እንደዚህ አይነት ስትሮንግ የሆኑ የኢንስቲቱሽናል ሌቭሎች ካየን እና ስትሮንግ ሞመንተም ካየን ስትራክቸር ብሬክ ያደረጉ ቅድም እንዳልኳቸው ሞር ሊኩዲቲ ስዌፕ ታርገው የተነሱ ዞኖች ካየን ሞስት ላይክሊ በድጋሚ የኢንስቲቱሽናል ኢንቮልቭመንት ይኖራቸዋል እነዚህ ኤሪያዎች ማለት ነው። ስለዚህ ከነዚህ ኤሪያዎች ላይ ደግመን እነሱን ተከትለን ትሬድ ለማድረግ ነው ምናየው ማለት ሶ ሎጂኩ ይሄ ነው ከጀርባ ያለው። ሞስት ላይክሊ እነዚህ ኦርደሮች የትኛውም አት ኤኒ ፖይንት ላይ የኢንስቲቱሽናል ፓሲቭ ኦርደሮች ወይም ደግሞ ይሄ ሊሚት ኦርደሮች የምንላቸው ይኖራሉ ብለን ኤክስፔክት እናደርጋለን። ሶ የምርም ካለ ፑሽ ያደርጋል፣ ካሌለ ደግሞ መልሶ ይሄ ኤሪያ ፌል ያደርጋል። ሶ ፌል ካደረገ ኦኬ ኦልሬዲ ይሄ ዞን የኢንስቲቱሽናል ዞን አልነበረም ማለት ነው። ሶ መሳሳት ኢትስ ኦኬ። ሁሌ 100% ወርክአውት ያደርጋሉ እያልን አይደለም፣ ምክንያቱም ስለማናየው ብሉፕሪንቱን ኤክስፔክት ነው ግን የምናደርገው ማለት ነው። ሶ ዘ ሎጂክ ይሄ ነው። ቻርታችሁ ላይ ስታዩ ማርኬቱ ላይ የሆነ ፖዝ ነው የምታዩት ማለት ነው። ማርኬቱ ላይ ሰፕላይ እና ዲማንድ ባላንስ የሆኑበትን ፖዝ ታዩና ከዛ በኋላ አግሬሲቭ ሙቭ ከመጣ ሞስት ላይክሊ የኢንስቲቱሽናል ኢንቮልቭመንት ያደረገበት ኤሪያ ነው ማለት ነው። ኤሪያ ሶ ኔክስት ማርኬት ሪቴስት ሲያደርገው እሱ ምን ኤክስፔክት ታደርጋላችሁ? ከዛ ኤሪያ ላይ ፑሽ ታያላችሁ። እሱን ነው ጭንቅላታችሁ ውስጥ የምታዩት። የሆነ ይሄ እንደዚህ ቀይ ካንድል ከሆነ ግሪን ካንድል ከሆነ ብላችሁ ሳይሆን የምታዩት ኦኬ ይሄ ኤሪያ ሀፕን ያደረገው ይሄ ቢግ ሙቭመንት ከመምጣቱ በፊት ነው ብላችሁ ነው ማየት ያለባችሁ። ካንድሉ ተጣመመ ካንድሉ ምንም ሆነ ዳዝ ማተር፣ ዋናው የመጨረሻው ኢንስቲቱሽናል ኢንቮልቭመንት ሀፕን ከማድረጉ በፊት ያለውን ኤሪያ ነው ማርክ የምታደርጉት ማለት ነው። ቻርት ላይ በደንብ አሳያችኋለሁ ባይ ካንድል ማለት ነው። ሶ እንዴት ነው ስትሮንግ የሆነ ሰፕላይ እና ዲማንድን አይደንቲፋይ የምናደርገው የሚለውን ስቴፕ ባይ ስቴፕ ልንገራችሁ። ስቴፕ 1 ምንድነው የምታደርጉት? ማርኬት ስትራክቸርን አይደንቲፋይ ማድረግ ነው። ስለ ማርኬት ስትራክቸር ቪዲዮ ሰርቼላችኋለሁ በፓርት 1 በፓርት 2 አድርጌ እዚህ ጋር ታገኙታላችሁ። ስለዚህ ማርኬት ስትራክቸር ብሬክ አድርጓል ወይ ምንም ስትራክቸር ሺፍት አድርጓል የሚለው ማየት ስላለብን ስትራክቸራችሁን አይደንቲፋይ ታደርጋላችሁ። ቡሊሽ ነው ቤሪሽ ነው ማርኬቱ ኦልሬዲ የሚለውን አይደንቲፋይ ታደርጋላችሁ። ምክንያቱም የኢንስቲቱሽናል ሌቭል ማርክ ከማድረጋችሁ በፊት ወይም ደግሞ የትኛውም ሰፕላይ እና ዲማንድ መጀመሪያ ማየት ያለባችሁ የሆነ ስትራክቸር ብሬክ አድርጓል ወይ፣ ስዊንግ ስትራክቸር፣ ኢንተርናል ስትራክቸር ወይም ደግሞ ፍራክቸር ስትራክቸር አንዳቸውን አትሊስት ብሬክ ማድረግ አለበት። ምክንያቱም የምርም ሞመንተሙ ሽፍት እንዳደረገ ወደዛው ዳይሬክሽን እኛ ትሬድ ወደ ማድረግ እንደምንፈልግበት ዳይሬክሽን ኢንዲኬት የሚያደርገን አንደኛው ፓርት ስለሆነ ዳይሬክሽናችሁን አንደርስታንድ እንድታደርጉ ያደርጋችኋል። ማርኬት ስትራክቸር ያ ዞንም ወይም ደግሞ ያ ሌቭል ማርክ ያደረጋችሁት ሌቭል የምርም ስትራክቸርን ብሬክ እንዳደረገና አሁን ስትሮንግ እንደሆነ ያ ዞን ያሳያችኋል። ሶ የመጀመሪያው ስቴፓችሁ ስትራክቸራችሁን አይደንቲፋይ ማድረግና ዞኑ ከተነሳ በኋላ ወይም የኢንስቲቱሽናል ዞን ብለን ማርክ ያደረግነው የምርም ስትራክቸር ብሬክ አድርጓል የሚለው ነገር ቫሊዲቲ ያለው ማለት ነው። ሁለተኛው ስቴፕ ቅድም ያልኳችሁን ኢምፐልሲቭ ሙቭ የተፈጠሩበትን ዘላስት ኤሪያ አይደንቲፋይ ማድረግ ነው። ያ ኢምፐልሲቭ ሙቭ ወይም ኢንስቲቱሽናል ሙቭ ሀፕን ያደረገበትን ኤሪያ ወይም ዞን ወይም ሰፕላይ እና ዲማንድ ኤሪያስ ዞኖቹን አይደንቲፋይ ማድረግ እና ማርክ ማድረግ ይሆናል ማለት ነው። ሶስተኛው ደግሞ የምርም ያ ሙቭመንት ወይም ደግሞ ያ ኢንስቲቱሽናል ሙቭመንት ሃይ ኢምባላንስ ፈጥሯል ወይ ሃይ ፑሽ ፈጥሯል የሚለውን አይደንቲፋይ ማድረግ ነው። እንደዛ ከሆነ ቅድም ማርክ ያደረጋችሁት ዞን ቫሊድ ነው፣ ካልሆነ ኢንቫሊድ ይሆንባችኋል ማለት ነው። አራተኛው ስቴፕ እና ደግሞ ያንን ዞን ስትሮንግ የሚያደርግላችሁ ከዛ በፊት ሙቭ ከመፈጠሩ በፊት ሊኩዲቲ ስዊፕ አድርጓል ወይም ደግሞ ማርኬቱ ስዊፕ ካላደረገ ተመልሶ ሲመጣ ሪቴስት ከማድረጉ በፊት ኢንዱስመንት አለው ወይ ሊኩዲቲ አለው ወይ የሚለውን ነገር ማየት ነው ማለት ነው። እነዚህን አራት ስቴፖች በስንሳ ከተከተላችሁ ስትሮንግ የሆነ ቫሊድ የሆነ ዞንን አይደንቲፋይ ማድረግ ትችላላችሁ ማለት ነው። ሶ እንደዚህ ማርክ አድርጋችሁት የሆነ ዞንን ፌል ካደረገ ምንድነው ሀፕን ያደረገው
የሚለው ነገር ቅድም እንዳልኳችሁ ነው። ሰፕላይ እና ዲማንድ ማጂክ ወይም ደግሞ ማርኬቱ ላይ ያለ ሚስጥር አይደለም። ኖርማል ነው ፌል ማድረጉ። እንዴት ነው ግን አንደርስታንድ የምታደርጉ ዞኖች ፌል ሲያደርጉ? ኦኬ ሞመንተም ፍሊፕ እያደረገ ነው ማለት ነው። ወይም ደግሞ ሞር ባየርስ ከሴለርስ እየተገለበጡ ነው፣ ሞር ሴለርስ በባየርስ እየተገለበጡ ነው የሚለውን ነገር ነው ሳይን የሚሰጣችሁ ማለት ነው። የመሪንሱናል ሌቭል ነው ብላችሁ ኤክስፔክት ያደረጋችሁ ዞን ፌል ሲያደርግ እንዳልኳችሁ ሞር ሞመንተም ሺፍት እያደረገ ነው ማለት ነው። ሞር ማርኬት ስትራክቸር ከዛ በኋላ ዳይሬክሽናሊ ሺፍት ሊያደርግ እንደሆነ የመጀመሪያው ሳይን ነው ማለት ነው። ሶ ለምን ፌል አደረገ አንልም። ፌል ሲያደርግ ግን ሌላ ኢንዲኬተር ነው ማርኬቱ ሞር ላይክሊ ሞመንተሙን ሺፍት እያደረገ እንደሆነ ማለት ነው። ሶ ሰፕላይ እና ዲማንድን ተጠቅማችሁ ደግሞ አሁን እንዴት ቻርት ላይ ትሬድ እንደምታደርጉና ከቻርታችሁ ላይ እንዴት አይደንቲፋይ እንደምታደርጉ ላሳያችሁ። ሶ ወደ ቻርታችን ስንሄድ ማርኬቱ እንደምታዩት ስላይትሊ ቡሊሽ ማርኬት ነው። እንደምታዩት ቡሊሽ ነው። ከየት ነው ሪቴስት እያደረገ ያለው የምትሉት እነዚህን ፒዋዮች ያቸው። ማርኬቱ ይሄ ቢግ ካንድል ከመፈጠሩ በፊት ምንድነው ሀፕን ያደረገው? የተወሰነ ሬንጅ ያደረገ ቡም ቢግ ካንድል መጣ። ኢኒሺያል ኢንቮልቭመንት እሱ ሀፕን ከማድረጉ በፊት ያለችው ካንድል የትኛዋ ነች? እችኛዋ ካንድል። ሶ እችኛዋ ካንድል ሞስት ላይክሊ ፓሲቭ ኦርደር ወይም ደግሞ ሊሚት ኦርደርስ ይኖራሉ ብለን ኤክስፔክት እናደርጋለን። ታፕ አደረገው ማርኬቱ ቡም። ታፕ ካደረገው በኋላ ማርኬት ቢግ ካንድልስ አይደለም። ከዛ በኋላ ምንድነው ሀፕን ያደረገው ማርኬቱ? ይሄ እነዚህ ቢግ ካንድሎች ከመምጣታቸው በፊት ያለው ዘ ላስት ካንድል አይታችኋል። ካንድሉ እንደዚህ ነው፣ ካንድሉ እንደዛ ነው አይደለም። የከይቱ ጋር ነው የኢኒሺያል ኢንቮልቭመንት ሀፕን ያደረገው የሚለው ነገር ወሳኝ ነው። ግን ካንድሎቻችሁንም ማርክ የምታደርጉባቸው እኔ በሁለት ወዮች ነው ማርክ የማደርገው። እንደዚህ ሲንግል ካንድል ማርክ አደርጋለሁ፣ እንደዚህ አንዷን ካንድል ብቻ። አንዳንዴ ደግሞ እንዴት ማርክ አደርጋለሁ? አንዳንዴ ኢኒሺያል ካንድል ወይም ደግሞ ይሄ ቢግ ኢንቮልቭመንት መጣበት ያልነው ካንድል በአንዴ ሁለት ካንድሎችን ሃይስ ፖይንት ምናምን ብሬክ ያደርጋል። አሁን እዚህ ጋር እንደምታዩት እችኛዋ ካንድል ሀፕን ካደረገች በኋላ ይሄኛው ቢግ ካንድል ሲመጣ የእሷንም ሃይ የዚህኛውንም ሃይ ነው ብሬክ ያደረገው። እነሱንም ማርክ ማድረግ ትችላላችሁ። እንደናንተ ቴስት አድርጉትና ከእናንተ ጋር ፊት የሚያደርገው ተጠቀሙ። የዚህኛውንም ካንድል ብሬክ አድርጎታል፣ የዚህኛዋንም ዩ ካን ዩዝ እችኛዋን ብቻ ግን በዛ ወይ ማርክ ማድረግ ይችላልችሁ። ዋናው ዓላማው ምንድነው? ኢኒሺያል ኢንቮልቭመንቱ የቱ ጋር ኪክ አደረገ፣ ዘ ላስት ካንድልስ ኪክ ከማድረጉ በፊት ያሉትን ኤሪያዎች ማርክ ማድረግ ነው ማለት። አሁን ዲማንዳችን ነው ማርክ እያደረግን ያለ ነው። ከዛም በኋላ እንዳልኳችሁ ማርኬት መጣ፣ ዘ ላስት ካንድል ኢዝ ሂር። እነዚህ ቢግ ካንድሎች ከመፈጠራቸው በፊት ማርኬት መጣ፣ ከሱ ጋር ታፕ አደረገ፣ ፑሽ አደረገ። አሁን ምን አድርጓል ማርኬት? ቅድም ያለው ነው ስትራክቸራችን ቡሊሽ ነው። ምን አድርጓል ማርኬቱ? ከዚህ ተነስቶ ስትራክቸር ብሬክ አድርጓል። ሶ ማርክ የምናደርጋቸው ሌቭሎች እንዳለ ቫሊዲቲያቸው ከፍ ብሏል ማለት ነው። ሶ እዚሽ ጋር ዘላስ ካንድል አለች ዘሆል ሙቭመንት የጀመረችባት እችኛዋ ካንድል ዘሆል ይሄ ቢግ ሙቭመንት የጀመረችበት ካንድል ነች። ቀጣዩ ካንድል ምክንያቱም ቢግ ካንድል ነው፣ ስትሮንግ የሆነ ፑሽ ነው ያደረገው። ቅድም እንዳልኳችሁ እቺን ማርክ ማድረግ ትችላላችሁ፣ ዘላስ ቱ ካንድልስ ማድረግ ትችላላችሁ። ምክንያቱም ይሄኛው ካንድል ሲመጣ ኦቨር ፓወርድ ነው ያደረጋቸው። እነዚህ ሁለት ቢግ ካንድልስ ኦቨር ፓወርድ ነው ያደረጋቸው። ሶ ሪፋይን አድርጋችሁ እቺን ማድረግ ትችላላችሁ። ግን እንደምታዩት ማርኬት መጥቶ እሱን ታፕ አድርጎት ሄዷል። ለምን ካላችሁ እዚሽ ጋር ያለችውን ፍራክቸራል ስትራክቸር ብሬክ ስላደረገ ማርኬቱ ፍራክቸራል ስትራክቸሯን ብሬክ አድርጎ እንዳልኳችሁ ስትራክቸር ብሬክ ስላደረገ ቫሊድ ከዛ ሚቲጌት አድርገው ይሄን ዞን ግን ከፈለጋችሁ ሪፋይን ማድረግ ትችላላችሁ። አንዳንዴም ደግሞ ይሄንን ቴስት አድርጉት። ሁለት ካንድል ብሬክ ካደረገም ሁለት ካንድል ምክንያቱም ጥሏችሁ ሊሄድ ስለሚችል እንደዚህ። ግን ለአሁን እችኛውን ሎስ ፖይንት እንጠቀም። ከዛ ምን አደረገ ፕራይስ ሚቲጌት ካደረገ በኋላ ይሄንን ዲማንድ ዞናችንን አሁን ሬንጅ እያደረገ ነበር አይደለ? ከዛስ ይሄኛው ብሉ ካንድል ሀፕን ካደረገ በኋላ ይሄኛው ካንድል ምንድነው ያደረገው? ወደ ታች ሄደና እዚህ ጋር የነበሩትን ሬስትድ ሊኩዊዲቲዎች በሙሉ ስዌፕት አድርጎ ስትሮንግ ሞመንተም ኪክ አደረገ። ሶ ዘ ላስት ይሄ ቢግ ሙቭመንት ከመምጣቱ በፊት የነበረው ሌላኛው ካንድል ደግሞ የትኛው ነው? ይሄኛው ማለት ነው። ሶ ሞስት ፕሮባብሊ ወደ ታች ላይመጣ ይችላል። ምክንያቱም እንዳልኳችሁ ነው ቢግ ካንድሉ ሀፕን ካደረገ በኋላ ይሄንን ዞን ታፕ አድርጎታል። ግን ከዚህ ከሁለቱም ላይ ትሬድ ማድረግ ትችላላችሁ። ሶ ከዚች ኤሪያ ላይም ከዚችኛውም ኤሪያ ላይም ባይ ማድረግ ትችላላችሁ። እንዳልኳችሁ የታችኛው ሞስት ፕሮባብሊ ሚቲጌትድ ስለሆነ ለጊዜውን ተወው፣ ግን ካለፈው እንትንላለን። ሶ ታርጌታችሁ የት ይሆናል ማለት ነው? እስከ 1-3 1-4 1-5 ማድረግ ትችላላችሁ። እንደናንተ የናንተ ማኔጅመንት ስለማላውቀው ነው። ኤኒዌይስ ማድረግ ትችላላችሁ። አሁን አይዲያው እንዴት ነው የምትጠቀሙት የሚለውን ነገር ስለሆነ ሶ ድጋሚ ሌላ ማርኬት ፖዝ ሀፕን አድርገው ድጋሚ እንደዚህ አይነት ደግሞ ስትሮንግ ሞመንት ሀፕን ካደረገ እየተከተል ነው መሄድ ነው ማለት ነው። ማርኬቱ እስኪ ምን ሀፕን እንደሚያደርግ እኔ አፍተር ስትራክቸር ብሬኪንግ ፕራይስ እየተመጣ ሚቲጌት አደረገው ይሄን ዞን። ኦኬ ስቶፕ ሎሳችሁ የት ነው የሚሆነው? የዚህ የፖይንት ሎስ ፖይንት ላይ ማለት ነው። ኦኬ
ሶ አሁን እስከ ስንት ድረስ ካፒታላይዝ ማድረግ እንችላለን? እስከ 1 to 3 ድረስ እስከዚህኛውም ሃይ ታርጌት ማድረግ ትችላላችሁ። ኦቨርኦል እንደዚህ ማለት ነው። ሶ እስቲ እንከተለው ማርኬቱ ምን ሀፕን እያደረገ ነው። ኦኬ አሁን ምንድነው የምናየው? ስትራክቸር ብሬክ ማድረጉን ቀጠለ። ይሄንንም ስትራክቸር ብሬክ እያደረገ ነው። ስትራክቸር ብሬክ ማድረጉን ቀጠለ። አሁንም ስትራክቸር ብሬክ አድርጎ ቀጥሏል። ሶ ምንድነው ሀፕን ያደረገው? ማርኬት የተወሰነ ፖዝ አደረገና እዚህ ድረስ አልመጣም። እዚህ ጋም ሌላ ይሄ ስትሮንግ ሞመንተም ሀፕን ከማድረጉ በፊት ይሄኛው ስትራክቸር ብሬክ ካደረገ በኋላ ሌላ ፒዋይ ክሬት ተደርጎ ነበር። እዚህ ድረስ አልመጣም ማርኬቱ ግን ድጋሚ ሌላ ስትራክቸር ብሬክ አድርገ የተወሰነ ፖዝ፣ ከዛ ደግሞ ስትራክቸር ብሬክ አደረገው። ሶ ከዚህኛውም ፒዋይ ዩ ካን ሉክ ትሬድስ ማለት ነው አዲሽናል ይሄኛውም አለ በት ኦልሬዲ ስትራክቸሩ ድጋሚ ብሬክ ስላደረገ የላይኛውን በዚህኛው ተከትለ ነው እንሂድ። እንዳልኳችሁ ይሄኛው ትሬድ ስቲል ሆልድ ማድረግ ትችላላችሁ። ታርጌታችሁንም እንደፈለጋችሁ ማድረግ ትችላላችሁ። እስኪ ሌትስ ሲ ሚቲጌት አደረገ ማርኬቱ። ኦኬ ፑሽ አደረገ። ሶ አሁንም ተከትለ ነው እንሂድ። ምንድነው ማርኬቱ ላይ ሀፕን ያደረገው? ድጋሚ ስትራክቸር ብሬክ ያደረገ አይደለ? ስትራክቸር ብሬክ አድርጓል። ኦኬ ምንድነው ያደረገው? ሬንጅ አደረገ። ኢኒሺያል ኢንቮልቭመንት ኤክስፔክትድ እናደርጋለን። ሶ ቅድም እንዳልኳችሁ ዚስ ካንድል እቺኛዋ መጨረሻዋ ካንድል እቺ ነች ሙቭመንቱ ከመጀመሩ በፊት ግን ቀጣዩ ካንድል ቦስ ካንድሎችን እንትን ስላደረጋችሁ ዩ ካን ዩዝ እንደዚህ አድርጋችሁ አዘርዋይስ ደግሞ ትንሿንም መጠቀም ትችላላችሁ። እንደናንተ ምርጫ ቴስት አድርጉትና ግን አሁን ምንድነው ሀፕን ያደረገው? ፕራይስ ጥሎ ሄደ። ሰው አሁን መልሶ ምንድን እያደረገ ነው? ፕራይስ ስትራክቸር ብሬክ እያደረገ ሚቲጌት አይደረግም። ስትራክቸር ብሬክ እያደረገ ሌላ ዞን ክሬት እያደረገ ሄደ። ይሄንን ሲስተም ከሊኩዲቲ ጋር ከኢንዱስመንት ጋር ኮምባይን እያደረጋችሁት በሄዳችሁ ቁጥር ደግሞ ሞር ሴኪዩር እየሆነ ይሄዳል ማለት ነው። ይሄኛውም አለን we can trade from this level ሚቲጌት ካደረገው ስትራክቸር ድጋሚ ሽፍት የሚያደርግ ከሆነ እንደምታዩት ትንሽ ሬንጅ እያደረገ ነው በት ስቲል ሪስፔክት እያደረገው ነው አይደል? ይሄን ሌቭል ኦኬ። አሁንም ከዚህ ሌቭል ሌላ እንትን ካሽ ያደርጋል ሌላ ትሬድ አይደለ? ፌል ሊያደርግ ይችላል። ያ at any time ድጋሚ ስትራክቸር እዚህ ጋር ብሬክ አድርጓል። what do we see? ፕራይስ መጣ፣ ብሬክ አላደረገው፣ መጣ፣ ከዛ ፑሽ አደረገ። እቺ ጋር ይሄ ስትሮንግ ሙቭመንት ከመፈጠሩ በፊት ያለችው ዞን ቻት እዚች ጋም ካይንድ ኦፍ ስቶፕ አድርጎ ነበር። ዩ ካን ኮንሲደር ቺንም ዞን እንደመጠቅ ምክንያቱም ፖዝ አድርጎ ፕራይስ ስትሮንግ ሞመንተም ኪክ አድርጓል። ግን አንድ ስትራክቸር ነው ብሬክ ያደረጉት እንደምታዩት። ከዚህ ተነስቶ ይሄኛው ስትራክቸር አንድ ነው ብሬክ ያደረጉት። ዩ ካን ትሬድ ቦዝ ኦፍ ዘም። እንደዚህ አይነት ሲቹዌሽን ላይ ሁለት ፒዋይዎች ሲኖሩ ሞስት ላይክሊ ኤክስትሪም ላይ ያለው መጠቀም ቆንጆ ነው። ምክንያቱም ይሄኛውን እንደ ሊኩዲቲ ጀነሬትድ ወይ እንደ ኢንዱስመንት ሊጠቀመው ስለሚችል ኦቨርኦል ደግሞ ከሁለቱም ላይ ትሬድ ማድረግ ትችላላችሁ እንደናንተ ምርጫ ማለት ነው። እዚህኛው ሚቲጌት አድርጎ ከሄደም አያመልጣችሁም ማርኬቱ። ይሄኛው ኦልሬዲ ትሪገርድ ሆኗል። ይሄኛውም ደግሞ ያኛው ሎሶንም ከመጣ ደግሞ ኦኬ። አሁን የመጀመሪያው ሎሶ ነው። ለምን ቅድም እንዳልኳችሁ ነው እንደ ኢንዱስመንት ተጠቀመው በት ይሄኛው አለ። ምክንያቱም ፌል አላረገም። ስትራክቸሩ ስቲል ቡሊሽ ነው። ሎዋችን ይሄ ነው አይደለ? የዞናችን ቡሊሽ ነው ስቲል ማለት ነው። ቡሊሽ ስለሆነ ማርኬታችን ስቲል አለ እንደምታዩት ታፕ አድርጎት ወደ ላይ መሄድ ጀመረ። ከዛ ድጋሚ ስትራክቸሩን ብሬክ አደረገ ማለት ነው። ቫሊድ የሆነ ፒዋይስ ካገኛችሁ ድረስ ከሊኩዲቲ ኮንሰፕታችሁ ጋር ስለ ኢንዱስመንት እኔ ማስተማር ያለው ገብታችሁ ማየት ትችላላችሁ። ከሱ ጋር ያስኬዳችሁ ስትሄዱ ምን ያህል ፖቴንሻል እንዳለው አያችሁ። ትክክለኛውን ፒዋይ ቫሊድ የሆነውን ትክክለኛውን ዞን ማርክ ማድረግ ምን ያህል ቫሊድ የሆነ ትሬዶችን ካሽ ማድረግ እንደሚችሉና ስቶሪውን ከጀርባ ያለውን ስቶሪውን ማጥናት ስትጀምሩ የትኛው ካንድል ነው ብላችሁ ግራ አትጋቡም። ኦኬ ከዚህ ሌቭል ላይ ነው ማርኬቱ ሶንግ ፑሽ አድርጎ የነበረው። ስለዚህ ሞስት ላይክሊ ቺን ኤሪያ ሪቴስት ያደርጋታል ብላችሁ ኤክስፔክት እንድታደርጉ ያደርጋችኋል ማለት ነው። ብዙዎች ደግሞ ሲሰሯቸው የማያቸው ሚስቴኮች ምንድናቸው? የመጀመሪያው ከሁሉም ዞኖች ላይ ትሬድ ማድረግ አይጠበቅባችሁም። ሁሉም ኳሊቲ ናቸው ማለት አይደለም። እንዳልኳችሁ ነው ከሊኩዲቲ ኮንሰፕታችሁ ጋር ስታያይዙ ስትራክቸራችሁ በደንብ አይደንቲፋይ ስታደርጉት የምርም ክሊር የሆኑ ዞኖችን መምረጥ እስክትጀምሩ ሁሉንም ዞኖች ማርክ እያደረጋችሁ ትሬድ ማድረግ አይጠበቅባችሁም። በደንብ አናሊሳችሁን በደንብ ስሩ፣ ዳታችሁን በደንብ ኮሌክት አድርጉ። ሌላኛው ደግሞ ማርኬት ስትራክቸርን ኢግኖር ማድረግ፣ ስትራክቸራችሁ ጋር ፊት የማያደርጉ ትሬዶችን ሪቨርስ ለማድረግ ብላችሁ ወይም ደግሞ ቶፕ እና ቦተሙን ካሽ ለማድረግ እያላችሁ ከስትራክቸራችሁ ጋር የማይሄዱ ትሬዶችን መውሰድ ሰፕላይና ዲማንዳችሁ ማርክ አድርጋችሁ የፈለገ ፐርሳይስ ቢመስላችሁ ራሱ ከስትራክቸራችሁ ጋር የማይሄድ እስከሆነ ድረስ ቫሊድ አይሆንም ማለት ነው። ሌላኛው ደግሞ ትዕግስት ማጣት ነው። ሁሉም ተች ወይም ደግሞ ማርኬቱ ገና ተች አድርጎት ሪያክት እንዳደረገ ቶሎ ብሬክ ኢቭን ላይ ማድረግ ምናምን ከዳታ ውጪ የሆነ ነገር ወይም በዳታ ያገኙት ያልሆኑ ነገሮችን ለማድረግ ይሞክራሉ። አሁን ቅድም እንዳየነው አንደኛው ሌቭል ማርኬት 2 3 ሪቴስት ነው ያደረገው። ፑሽ እያደረገ ሪቴስት እያደረገው ነው የሄደው። እንደዚህ
ሲቹዌሽን ላይ ስቲል ዳይሬክሽናሊ ልክ ናችሁ፣ ፒዋይ ማለታችሁ ልክ ነው። ግን ትዕግስት ባለመኖር ራሱ ከነዚህ ትሬዶች ማግኘት ያለባችሁን ፖቴንሻልስ ታጡታላችሁ ማለት ነው። እንደዛ እንዳይሆን ታጋሽ መሆን አለባችሁ ማለት ነው። ሰፕላይ እና ዲማንድ ይህንን ይመስላል። እኛም ፕራይቬት ኮሚኒቲ ላይ በዚህ መንገድ ነው የምንጠቀመው፣ ማርኬቱ ላይ በዚህ መንገድ ነው የምናየው ስናይ አይ ሆፕ በጣም ጠቃሚ ነው ብዬ አስባለሁ ለእናንተ። ከዚህ በኋላ ግራ አትጋቡም፣ እንዴት ማየት እንዳለባችሁና ከጀርባ ያለውም ነገር ምን እንደሆነ አውቃችኋል ማለት ነው። ቪዲዮም ከተመቻችሁ ላይክ እና ሰብስክራይብ ሳታረጉ እንዳትወጡ። በሌላ በተሻለ ቪዲዮ እስከምንገናኝ ሰላም ነው።